የአማራ ክልል ርዕሰ መዲና ባህር ዳር ከተማ በተፈጥሮ ሀብት ከታደሉ የሀገራችን ከተማዎች መካከል አንዷ ናት። ረዥሙ የዓለማችን ወንዝ አባይ በከተማዋ መሃል ለመሃል አቋርጦ ያልፋል። 30 ኪሎ ሜትር ከተጓዘ በኋላም የታላቁን የአባይ ፏፏቴን ድንቅ ትዕይንት አሳይቶ ጉዞውን ይቀጥላል። በሀገራችን በስፋቱ የመጀመሪያ የሆነው ጣና ሐይቅም መገኛው ባህር ዳር ነው። በታላቁ የጣና ሐይቅ ደቡባዊ ጫፍ ከአባይ ወንዝ መውጫ ላይ የተመሰረተችው ባህር ዳር በኪዳነ ምሕረት ቤተክርስቲያን መመስረት እንደተቆረቆረች ይነገራል። የከተማዋ ስያሜና መሰራረት ከጣና ሐይቅ ጋር የተሳሰረ ነው። የቀድሞ ስሟ ባህር ዳር ጊዮርጊስ ይባል ነበር። ከተማዋን ባህር ዳር ብለው የሰየሟት አጼ ይኩኖ አምላክ እንደሆኑም ይነገራል። ከአፈ ታሪክ በተጨማሪ በጽሑፍ የተረጋገጠና ብዙዎች የሚስማሙበት የባህር ዳር ታሪክ የሚጀምረው በ14ኛው መቶ ክፍለ ዘመን ነው። በአነስተኛ ጎጆ ቤቶችና በውስን ሰዎች ምስረታዋን አድርጋ ቀስ በቀስ እያደገች የመጣችው ባህር ዳር ወደ ሙሉ ከተማነት ለማደግ ረጅም ዓመታትን ወስዶባታል። ከተማዋ በሁለተኛው የጣሊያን ወረራ ከ1928 እስከ 1935 ዓ.ም ብልጭ ብሎ ከነጻነት በኋላ በነበሩት ሁለት አስርት ዓመታት የቀጠለው ወርቃማ የእድገትና ውበት ዘመን የከተማነት ቅርጽ እንድትይዝ የተለያዩ ተቋማትና ፋብሪካዎች እንዲገነቡባት በማድረግ መሰረቷን አጽንቷል። ዓይን በሚያጠግቡ ቦቷ በአባይና ጣና ባለቤትነቷ በቀደምት ቅርሶቿ በአያሌዎች ተመራጭ ከተማ እንድትሆን አድርጓታል። ከአዲስ አበባ በሞጣ መስመር 485 ኪሎ ሜትር፣ ከአዲስ አበባ በደብረ ማርቆስ 563 ኪሎ ሜትር፣ ከደሴ 462 ኪሎ ሜትር፣ ከላሊበላ 312 ኪሎ ሜትር እንዲሁም ከጎንደር 174 ኪሎ ሜትር ርቀት ላይ ትገኛለች። ሰፋፊ ባለዘንባባ ጎዳናዎቿ ለእንግዶቿና ለነዋሪዎች ነፃነትና ምቾት የሚለግሱ ናቸው። ባህር ዳር ስትታወስ ዘንባባዎቿ አይረሱም። ሌላው የከተማዋ መገለጫዎቿ ናቸው። በተለምዶ ሰሌን እየተባሉ የሚጠሩት ዘንባባዎች በማንኛውም የአየር ንብረት ገጽታቸው አይቀየርም። ዘንባባዎች አካባቢውን አረንጓዴ በማላበስ ለነዋሪዎቿ የተመቸች ከተማ እንድትሆን አድርጓታል። ዘንባባዎችም የከተማዋን ውበት የበለጠ ለማሳደግ ከተያዘው እቅድ አንዱ እንደነበር ተመላክቷል። አቶ ገብረ መስቀል የተባሉ የከተማ አስተዳደሩ ሰራተኛ በ1950ዎቹ ላይ በወቅቱ የባህር ዳር ከተማ ሹም በነበሩት ፊታውራሪ ሀብተ ማርያም ወልደ ኪዳን ትእዛዝ ከኤርትራ ክፍለ ሀገር 8 መኪና ሙሉ ዘንባባዎችን አስገዝተው አምጥተው ለእርሳቸው እንዳስረከቧቸው በወቅቱ የከተማ የጽዳትና አትክልት ኃላፊ የነበሩት ዋሲ አካሉ ተናግረዋል። አትክልቶቹን ከተረከቡ በኋላም በባህር ዳር አስፋልት ግራና ቀኝ እንደተከሏቸው በ50 ሰራተኞችም እንክብካቤ ይደረግላቸው እንደነበር አስረድተዋል። ዘንባባዎች የአካባቢውን ሙቀት ከማስተካከል ሌሎችንም ጥቅሞች እንደሚሰጥ ይነገራል። ከዘንባባዎቹ በተጨማሪ በወቅቱ ከጀርመን ሀገር የመጡ ደብረ ሊባኖስና ስፖዲያ የተባሉ ዛፎች መተከላቸውንና አሁንም ለከተማዋ ውበት ሆነው መቀጠላቸው ይታወቃል። አፄ ኃይለ ሥላሴ ከተማዋን የኢትዮጵያ ዋና ከተማ ለማድረግ አልመው ነበር። ቀዳማዊ ኃይለ ሥላሴ ባህር ዳርን የኢትዮጵያ ዋና ከተማ ካልሆነም ሁለተኛ ከተማ ለማድረግ በማሰብ ለባህር ዳር ልዩ ትኩረት እንደነበራቸው አቶ ያረጋል ገረመው የተባሉ ጸሐፊ የባህር ዳር ታሪክ ከ1936 እስከ 1982 በሚል በጻፉት ቦካቦት በተባለ መጽሐፋቸው አስፍረዋል። ንጉሱ ራዕያቸውን እውን ለማድረግ ከተማዋን ማስተር ፕላን በጀርመን መሐንዲሶች እንዳሰሩና በርካታ የከተማዋ ልማቶች በዚሁ ፕላን መሰረት የተሰሩ መሆናቸውን ጸሐፊው አስፍረዋል። ከተማዋ በፕላኗ መሰረት እድገቷ እንዲፋጠንም ቀዳማዊ ኃይለ ሥላሴ ይህንን ስራ በብቃት እንዲከታተልና እንዲያስፈጽምላቸው የሰባት ቤት ጉራጌ ተወላጅ የሆኑትን ፊታውራሪ ሀብተ ማርያም ወልደ ኪዳንን ወደ ባህር ዳር በማስመጣት በኃላፊነት እንዳስቀመጧቸው አቶ ያረጋል በመጽሐፋቸው አመላክተዋል። የባህር ዳር ከተማ ዘመናዊ አስተዳደር የጀመረው በ1940ዎቹ መጨረሻ ነው። ፊታውራሪ ሀብተ ማርያም የከተማዋ ታዋቂ አስተዳዳሪ ነበሩ። ከተማዋ በንጉሱ ዘመን ሞዴል ከተማ ተብላ ታቅዳ ነበር። በደርግ ዘመን የኢንዱስትሪ ማዕከል እንድትሆን ትኩረት ተሰጥቷታል። በአሁኑ ወቅት የአማራ ክልል ርዕሰ መዲና ናት። የባህር ዳር ጂኦግራፊና ተፈጥሮዋ። ባህር ዳር ከባህር ጠለል በላይ 1820 ሜትር ከፍታ ላይ ትገኛለች። በኢትዮጵያም በህዝብ ብዛትና በስፋት ሶስተኛዋ ትልቅ ከተማ ናት። የአየር ንብረቷ ዓመቱን ሙሉ ሞቃታማ ሲሆን በጣና ሐይቅ ደቡባዊ ጫፍ ላይ ትገኛለች። መሬቷ ጠፍጣፋ በመሆኑ ለብስክሌት ጉዞ ምቹ ናት። የዓለም ረዥሙ ወንዝ አባይም መነሻው እዚሁ ነው። በከተማዋ ዙሪያ ለም ጥቁር አፈር ይገኛል። የቤዛዊት ተራራ ከፍተኛ ቦታዋ ነው። ጣና ሐይቅም የኢትዮጵያ ትልቁ ሐይቅ ነው። ከተማዋ በአባይ ወንዝ በሁለት ትከፈላለች። ጣና ሐይቅና ገዳማቶቹ። ጣና ሐይቅ 37 ደሴቶችን ይዟል። ከ20 በላይ ጥንታዊና ታሪካዊ ገዳማትም በሐይቁ ላይ ይገኛሉ። የኡራ ኪዳነ ምሕረት ገዳም በስዕሎቹና በቅርሶቹ ይታወቃል። የደጋ እስጢፋኖስ ገዳም የ5 ነገስታት አንጽም የሚገኝበት ነው። ጣና ቂርቆስ ገዳም ታቦተ ጽዮን ለ800 ዓመታት እንደቆየችበት ይታመናል።
አዝዋ ማርያም ገዳም በሳር ክዳን ጥበቡ ዝነኛ ነው። ሐይቁ የውሃ አዕዋፍት መገኛ ሲሆን ጉማሬዎች ለቱሪስት መስህብ ናቸው። ጣና ሐይቅ በዩኔስኮ የባዮስፌር ሪዘርቭ ሆኖ ተመዝግቧል። እምቦጭ ግን ዋነኛ ተፈጥሯዊ ጠላቱ ነው። ጢስ አባይና ወንዞቿ። ጢስ አባይ ከከተማዋ 30 ኪሎ ሜትር ርቀት ላይ ይገኛል። ጢስ እሳት ተብሎም ይጠራል። በአባይ ወንዝ ላይ የተገነባው አንደኛው ድልድይ በጣሊያን እርዳታ የተሰራ ነው። አዲሱ ድልድይ ደግሞ የከተማዋን ገጽታ ቀይሮታል። አባይ ከጣና ሐይቅ የሚወጣበት ቦታ አውትፍሎ ይባላል። በክረምት ወራትም ግርማ ሞገሱ ይጨምራል። የፏፏቴው ውሃ ለኤሌክትሪክ ኃይል ይውላል። ፓፒረስ የተባለ ተክል ለታንኳ መስሪያነት ያገለግላል። የአባይ ተፋሰስ ለሺህ ዓመታት የሰው መኖሪያ ሲሆን ጢስ አባይ ውብ ፏፏቴ ነው። የባህር ዳር ስነ ህንፃና ከተማ ፕላን። የባህር ዳር ዘመናዊ ፕላን በጀርመናዊው ማክስ ጉተር ተነደፈ። መንገዶቿ ቀጥ ያሉና ሰፋፊ ናቸው። የቤዛዊት ቤተ መንግስት መለያዋ ነው። የቅዱስ ጊዮርጊስ ቤተክርስቲያን ጉልላት በእስራኤል መሐንዲስቶች ተሰርቷል። ቴክስታይል ፋብሪካውም በጣሊያን የጦር ካሳ ገንዘብ ተገነባ። ፈለገ ህይወት ሆስፒታል በጀርመን ድጋፍ ተሰርቷል። ሰፊ የእግረኛ መንገዶችም ቀዳሚ ናቸው። የዘንባባ ዛፎች የአረንጓዴ ከተማ ዝና ሰጠዋታል። ኮሪደር ልማትና ሪዞርቶችም በሐይቅ ዳርቻ ተሰልፈዋል። ኢኮኖሚና ኢንዱስትሪ። ቱሪዝም የከተማዋና ኢኮኖሚ ምሰሶ ነው። ባህር ዳር ቴክስታይል በአንድ ወቅት ትልቁ ፋብሪካ ነበር። በከተማዋ ዙሪያም የጤፍ ምርት በስፋት ይመረታል። ሰንበት ገበያ ግዙፍ የንግድ ማዕከል ነው። ወደቡ ለንግድና ትራንስፖርት ወሳኝ ነው። የቆዳ ፋብሪካዎችና አነስተኛ ኢንዱስትሪዎች አሉ። የአሳ ሀብትም የገቢ ምንጭ ነው። ዘጌ ባህረ ገብ በቡናው ይታወቃል። ሪዞርቶችም ስራ ፈጥረዋል። ከተማዋ ዓለም አቀፍ አየር ማረፊያ አላት። ትምህርትና ሳይንስ። ባህር ዳር ዩኒቨርሲቲ ከአንጋፋ ዩኒቨርሲቲዎች አንዱ ነው። ፖሊቴክኒክም በኢንጂነሪንግ ዝነኛ ነው። ማሪታይም አካዳሚ ብቸኛ መርከቦች ማሰልጠኛ ነው። የጣና ፎረም ዓለም አቀፍ የሰላም መድረክ ሲሆን የአሳና የግብርና ምርምር ማዕከላት አሉ። የሕክምና ፋኩልቲውም ፈለገ ህይወትን ይጠቀማል። ሙዚየም የክልሉን ታሪክ ይይዛል። የቴክኖሎጂ ኤችዩቢ ተቋቁሟል። ቤተ መጻሕፍትም ለወጣቶች ምቹ ነው። በርካታ ታዋቂ ምሁራን ከዚህ ወጥተዋል። ባህልና ኖናር። የባህር ዳር ባህልና ኗኗር። ቢስክሌት ዋነኛ መጓጓዣ ሲሆን ባጃጅን በብዛት ይጠቀማሉ። የአሳ ጎላሽ የከተማዋ መለያ ምግብ ነው። አዝማሪ ቤቶችም የምሽት ህይወት ድምቀት ናቸው። ጥምቀት በጣና ሐይቅ ዳር በደመቀ ሁኔታ ይከበራል። ወይጦች ጥንታዊ የታንኳ ሰሪዎች ናቸው። ጠጅም ተወዳጅ መጠጥ ነው። ነዋሪዎቿ እንግዳ ተቀባይ ናቸው። በሐይቅ ዳር መጓዝ የዘወትር ልማድ ነው። ባህላዊ ጥጥ አልባሳት በገበያ በብዛት ይገኛሉ። ስፖርት። ባህር ዳር ስታዲየም ከትላልቅና ዘመናዊ ስታዲየሞች አንዱ ነው። ጣና ሞገዶቹ የከተማዋ ኩራት ሲሆኑ በየዓመቱ የግማሽ ማራቶን ውድድር ይካሄዳል። ከተማዋ ለብስክሌትና ለጀልባ ቀላቢ ውድድር ምቹ ናት። አትሌት ቀነኒሳ በቀለ በዚህ ስታዲየም ድሎችን አስመዝግቧል። በሐይቁ ዳር ስፖርት መስራት የተለመደ ሲሆን ከተማዋ የብሔራዊ ቡድን ዝግጅት ማዕከል ናት። የእግር ኳስ ደጋፊዎች በስነ ስርዓታቸው ይታወቃሉ። የታዳጊዎች ፕሮጀክትን በስፋት አሉ። የባህር ዳር ልዩ እውነታዎች። ባህር ዳር በ2002 ዓ.ም ከዩኔስኮ የሰላም ከተማ ሽልማት ተቀብላለች። ለፊልም ቀረጻ ተመራጭ ናት። በጣና ገዳማት የነገስታት ዘውዶችና የብራና መጻሕፍት ይገኛሉ። የቱሪዝም መዲና ተብላም ትጠራለች። በርካታ የውጭ ቆንስላ ጽሕፈት ቤቶች አሉ። በጣና ላይ የሚታየው የጀንበር መጥለቅ እጅግ ማራኪ ነው። አዲሱ የአባይ ድልድይ ግርማዊት ተብሎ ይጠራል። ባህር ዳርም የሀገር ሰላም ተምሳሌት፣ የአባይ ስጦታና የጣና ጌጥ ናት።